ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች እንኳን ወደዚህ ቻናል በደህና መጣችሁ። ስሜ ማሜ ሴፉ ይባላል። በዩኤኢ ፉጄራ ውስጥ የታክሲ ድራይቨር ለመሆን በሂደት ላይ ነኝ። ዛሬ ወደ እናንተ የመጣሁበት ወር ደግሞ ይህን ቪዲዮ የሰራሁበት የታክሲ ሹፌር አይዲ እየጠበቅኩኝ ያለሁበትን ሁኔታ ለእናንተ ለማካፈል ነው። ወር ደግሞ የደረስኩበትን ደረጃ ለእናንተ ለማድረስ ወይ ደግሞ አድሬስ ለማድረግ ነው እና ምን ደረጃ ላይ እንደደረስኩኝ ለእናንተ ለመናገር ነው የመጣሁት። ስለዚህ ይህ ቻናል እንድትከታተሉ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ ኮሜንታችሁን ደግሞ እንድትጽፉልኝ ስል መልእክቴን አስተላልፋለሁ። ስለዚህ አብረን እንቀጥል። አሁን ደግሞ ያው የትምህርትና የስልጠና ጊዜውን ለመጀመር ወር ደግሞ የትሬኒንጉን ጊዜ ለመጀመር በመጠበቅ ላይ ነኝ። ምክንያቱም የአይዲ ሳይመጣ ትምህርቱን መጀመር አልችልም። እንደሚታወቀው የትኛውም ሀገር በኢትዮጵያም ያላችሁ ትረዱታላችሁ፣ ያለ መታወቂያ መጀመር እንደማንችል ሁላ ግዴታ አይዲ አስፈላጊ ነው። እዚህ ሀገር የመኖሪያ ፈቃዳችን እሱ ስለሆነ ማለት ነው። ልክ እንደ መታወቂያ ስለሚታይ አይዲ ይጠበቃል ማለት ነው። እኔ አሁን ስልጠናውን ለመጀመር አይዲ በመጠበቅ ላይ ነኝ። በዚህ ሰዓት ግን ሰዓቱ ቀላል አይደለም። ምክንያቱም ቁጭ ብሎ መጠበቅ ትዕግስት ያስፈልጋል። መታገስ ግድ ነው። ተስፋ ለመቁረጥ መጠበቅን የመሰለ ነገር የለም። መጠበቅ፣ ተስፋ ለመቁረጥ እና ነገር ሁሉ ቀላል አይደለም። ግን አናቆምም፣ እንቀጥላለን፣ ወደፊት እንሄዳለን። ስለዚህ እዛ ደረጃ ላይ ነኝ አሁን። ኦልሞስት አንድ ሳምንትን አስቆጥሬያለሁ። እዚህ ከመጣሁኝ አንድ ሳምንት አስቆጥሬያለሁ። እንደ እግዚአብሔር ፍቃድ ከአንድ ሳምንት በኋላ አይዲ ይመጣል ብዬ እጠብቃለሁ። እስከዛ ግን ያለውን እንደዚህ አይነት መረጃዎችን እያካፈልኳችሁ እቀጥላለሁኝ። ቀጣይ አይዲ ከመጣ በኋላ ምንድነው የምናደርገው የሚለውን እንሄድበታለን ማለት ነው። አንዳንድ ልጆች ደግሞ ይሄ መጠበቅ የሚባለው ነገር ይሰለቻችሁና ወደ ሌላ ነገር አትግቡ። ወደ ሌላ ነገር መጠበቅን የመሰለ ነገር የለም። ጠብቁ እና ሁሉ ነገር በሰዓቱ ይደርሳል። አንዳንድ ልጆች ይደክማሉ ማለት መጠበቅ ይደክማሉ። ብዙ አይደለም። በዛ ከተባለ አይዲ የሚቆየው በዛ ከተባለ እኔ አሁን ባለኝ መረጃ ማለት ነው አይዲ በዛ ከተባለ 2 ሳምንት ነው የሚቆየው። ከዛ በኋላ ወደ ትምህርት ነው የምትገቡት። 2 ሳምንቷን እንደምንም መጠበቅ ነው። እንጠብቃለን፣ ተስፋ አንቆርጥም። ወደፊት እንሄዳለን። መጠበቅን የመሰለ ነገር የለም። ሁላችሁም እንድትጠብቁ የታክሲ ካምፓኒ ለመግባት ያሰባችሁ ልጆች በሙሉ እንድትጠብቁ። ሌላው ደግሞ ምንድነው ከዚህ ጋር አያይዤ የማቀርብላችሁ የታክሲ ካምፓኒ ሁሉም አንድ አይደለም። የተለያዩ የታክሲ ካምፓኒዎች አሉ። ፕላቲኒየም ታክሲ አለ፣ ካር ታክሲ አለ፣ ሻርጃ ታክሲ አለ፣ የዱባይ ታክሲ ወይም ደግሞ አሁን አዲስ የመጣ ብዙ ሰዎችን እየተቀበለ ያለው ካምፓኒ አለ። እሱም ደግሞ ምንድነው ካቢ ታክሲ ይባላል። እሱ ክፍያ የለውም፣ አያስከፍልም፣ በነፃ ነው የሚቀበለው። ስለዚህ አዳዲስ ለመጀመሪያ ያሰባችሁ ልጆች ደግሞ ለመግባት ያሰባችሁ ልጆች እዛ እንድትገቡ ሪከመንድ አደርጋችኋለሁ። ምክንያቱም ስለማያስከፍል። ሌሎች ካምፓኒዎች ግን ያስከፍላሉ። የቪዛ አስከፍሎ ነው የሚያስገቡት። ስለዚህ ሁላችሁ እዛ ተቀላቅላችሁ እንድትጠቀሙ እላችኋለሁ። ይህንን ቪዲዮ አይታችሁ ደግሞ ዝም ብላችሁ አትለፉ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ለሌሎች እንዲደርስ፣ ሌሎች ተጠቃሚ እንዲሆኑ ሼር አድርጉ። ቪዲዮ ከወደዳችሁ ደግሞ ኮሜንት አድርጉልኝ፣ ሀሳብ አስተያየታችሁን ጻፉልኝ። ማስተካከል ያለብኝን ነገሮች እንድትነግሩኝ እላለሁ። ሌላ ደግሞ እንደ ምክር የማስቀምጥላችሁ ነገር
የታክሲ ድራይቨር ለመሆን ካሰባችሁ መጠበቅን እንዳትፈሩ፣ አትፍሩ። መጠበቅን የመሰለ ነገር የለም። በመቀጠል ደግሞ ቆራጠኝነት ይኖራችሁ። በጣም ቆራጠኛ ሁኑ። ስራው ረጅም ሰዓት ልትሰሩ ትችላላችሁ። ባለኝ መረጃ መሰረት ስራው ትዕግስትን ይፈልጋል። ረጅም ማሽከርከር አለው። ረጅም ቁጭ ብሎ መሄድ አለው እና ቀኑ ሙሉ ሰርተ ወይም ደግሞ ተመልሰ ማታም ልትቀጥል ትችላለህ እና ተስፋ መቁረጥ የለብህም። ከአሁኑ መጠበቅን ከአሁኑ መለማመድ አለባችሁ እላችኋለሁ። ስለዚህ ሁላችሁም ቅድም በተናገርኩት ላይ እንድትሞክሩ እያንዳንዳችሁ የታክሲ ድራይቨር እንድትሞክሩ እላችኋለሁ። ሌላው ደግሞ ምንድነው የምንጠቀመው ከዚህ ካምፓኒ ካላችሁ፣ አንደኛ ጥሩ ስራ ይኖራችኋል፣ እረፍትም ይኖራችኋል። ሁለተኛ ደግሞ ላይሰንሳችሁን ይዛችሁ ነው የምትሄዱት። ላይሰንስ በዚህ ሀገር በጣም ውዱ ነገር፣ ከምንም በላይ ውዱ ነገር ላይሰንስ ነው። ድራይቪንግ ላይሰንሳችሁን ይዛችሁ ነው የምትሄዱት ማለት ነው። ስለዚህ ተስፋ እንዳትቆርጡ፣ ወደፊት ቀጥሉ ልላችሁ ወዳለሁ። ደግሞ እንዳትፈሩ። ሌላ ደግሞ አዳዲስ ነገሮችን ከሰማሁኝ ወይ ደግሞ የደረስኩበትን ነገር እየተከታተልኩኝ ለእናንተ አቀርባለሁኝ። ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር አድርጉ፣ ላይክ አድርጉ፣ ኮሜንትም አድርጉ። ኮሜንታችሁ ምክንያቱም ስለሚያበረታታኝ ኮሜንት አድርጉ እንዳትረሱ። በመጨረሻም ይህን ቪዲዮ ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ኮሜንታችሁን ጻፉልኝ። ከመጀመሪያ ጀምሮ እስከ መጨረሻ ያለውን እየተከታተልኩኝ ለእናንተ አቀርባለሁኝ ማለት ነው። ፕሮሰሱን ከመጀመሪያ ጀምሮ ከቪዛ ጀምሮ እስከ አይዲ ያለውን ሁሉንም እየተከታተልኩኝ ለእናንተ አቀርባለሁ። ስለዚህ እናንተ በጥሞና እንድትከታተሉ ሰብስክራይብ ማድረጋችሁ፣ ሼር ማድረጋችሁ፣ ሀሳብ አስተያየት መስጠታችሁን እንዳትረሱ። ስለተከታተላችሁኝ ያመሰግናለሁ። መልካም